በዛሬ ቪዲዮ የምናየው የካራክተር አኒሜሽን ነው። እስከመጨረሻው ቆዩ። እንጀምር። በመጀመሪያ ፕልስ ምልክቷን ነክታችሁ አንድ ክብ ታስገባላችሁ። ከዛ በኋላ ክቡን ትንሽ ተለቅ ታደርጉትና ወደታች ትወስዱታላችሁ። ትንሽ ታተልቁታላችሁ ማለት ተለቅ ታደርጉ ወደታች ትወስዱታላችሁ። ከዛ በኋላ ከለር ውስጥ በመግባት ከለሩን ታስተካክሉታላችሁ ማለት እንደምታዩት ከለሩን ታስተካክሉታላችሁ እንደዚህ ከለሩን ካስተካከላችሁ በኋላ ኢፌክት ውስጥ በመግባት አድ ኢፌክት ብላችሁ ከላይ ግሎ ብላችሁ ትሰርሻላችሁ። ግሎስ ብላችሁ ሰርቹ። ወደ መጨረሻ አካባቢ ኢነር ግሎ የሚል አለ። እሷን ታስገባላችሁ። እዚህ ጋር በጥንቃቄ ማስተካከል አለባችሁ። ከዛ ከጨርሳችሁ በኋላ ክቡን ታስተካክሉታላችሁ ቦታውን ማለት ነው። ከዛ በኋላ አንድ ክቡን ነክታችሁ ከላይ ያለችው ነክታችሁ ዱፕሊኬት ላየር የሚላል እሱን ከነካችሁ በኋላ ዱፕሊኬት አደረጋችሁትን ወደ ላይ ትወስዱታላችሁ። ከዛ በኋላ ሳይዙን ታሰንሷታላችሁ ማለት ነው። ከዛ ካሰነሳችሁ በኋላ እንደምትዩት ይመስላል ማለት። ወደ ቀጣይ ስቴፕ ደግሞ ስንሄድ አይን ማለት። ከዛ በኋላ አይን ስትሰሩ ደግሞ ፕላስ ምልክቷን ነክታችሁ ድጋሚ ዱፕሊኬት ታደርጉታላችሁ ማለት። ዱፕሊኬት ያደረጋችሁትን ከለር ውስጥ በመግባት ነጭ ታደርጉታላችሁ ማለት ነው። ከዛ በኋላ ነጭ ካደረጋችሁ በኋላ ሳይዙን ታሳንሱታላችሁ ላይ እንዲሆን ማለት። በጣም ማሳነስ አለባችሁ ላይ ስለሆነ ማለት። ከዛ በኋላ አይኑን ዱፕሊኬት ታደርጉትና በዛ በኩል ያለውንም ትሰሩታላችሁ ማለት። ከዛ በኋላ አስተካክላችሁ እንደዚህ ከመጣ በኋላ ሁሉም ነገር ተጨርሷል። ቀጣይ ስቴፕ የሚሆነው ደግሞ ሙቭመንት ሰሩ ደግሞ ከታች ፕላስ ምልክቷን ትነኩና ኦብጀክት ኤንድ ኤሌመንት ትገባላችሁ። ከዛ በኋላ ነል የሚላለ እሷን ትነኩና አይኖቹን ግሩፕ ታደርጉታላችሁ መጀመሪያ። ከዛ በኋላ የአንደኛውና የመጀመሪያውን አይን ጫን ብላችሁ ትይዙትና ከላይ ግሩፕ ታደርጉታላችሁ ማለት። ግሩፕ ካረጋችሁ በኋላ ነሉን አንዴ ሰሌክት በማድረግ ነሉን ሳይሆን ግሩፕን አንዴ ሰሌክት በማድረግ ከነሉ ጋር ኮኔክት ታደርጉታላችሁ ማለት። ከዛ በኋላ ግሩፕን ከነሉ ጋር ኮኔክት ካረጋችሁ በኋላ ትንሽ ሰፋ ታደርጉታላችሁ ነሉን። ሶስት በቃ ሰፋ ታደርጉታላችሁ ትንሽ ማለት ረዘም እንዲል። ከዛ በኋላ ነሉን አንዴ ሰሌክት በማድረግ ሙቪንግ ትራንስፎርምስ በመግባት አንድ ኪፍሬም ታደርጉና ጠጋ ብላችሁ ደግሞ አንድ ኪፍሬም ታደርጉና እንደምታዩት ወደዛ ታደርጉታላችሁ ማለት ወደዛ እንዲያይ። እንደዚህ ካደረጋችሁ በኋላ ድጋሚ ጠጋ ብላችሁ አንድ ኪፍሬም ታደርጉና አሁንም አንድ ኪፍሬም አድርጋችሁ በዛኛው ሳይድ ደግሞ ማለት ነው። አሁን ከፈለጋችሁ አንድ ኪፍሬም ታደርጉና ወደ መጨረሻውም ታደርጉና ወደ ላይ ማለት። ከዛ በኋላ እንደምታዩት ጨርሳችኋል። ቀጣይ የሚሆነው ደግሞ ጨርሳችኋል፣ ግን አሁን ሙቭመንቱ ምንም አያምርም። ስለዚህ ግራፍ እናስተካክላለን ማለት። ነሉ ውስጥ አንዴ በመግባት ሙቪንግ ትራንስፎርምስ በመግባት ግራፍ ታስተካክላላችሁ። ከዛ በኋላ አራተኛ ላይ ያለውን ታደርጉና ከላይ ያለው እስከ ጫፍ ትወስዱታላችሁ። ከዛ በኋላ 3 ነጠብጣብ ከነካችሁ በኋላ ኮፒ ከርቭ ታደርጉትና የምታንቀሳቀሱበት ፓርት ላይ ፔስት ታደርጉታላችሁ ማለት። አሁን እዚህ ጋር ፔስት
እዚህ ጋር ግን ፔስት አይልም ማለት የቆመ ቦታ። አሁንም እዚህ ጋር ፔስት ታደርጋላችሁ ማለት። ከዛ በኋላ እንደምታዩት ይህን የመሰለ ሪዛልት ሰጥቶናል። እስከመጨረሻው ከቆያችሁ ላይክ ምናምን ማድረግ እንዳይረሳ። ቴሌግራም ቻናልን ሰብስክራይብ አድርጉ። ይመቻችሁ።